እንግዲህ ለዛሬው እሱ ጋር ተቀመጭና እንዴት እንደሚሰራ ታያለሽ። እሺ ካልክ ምን ይደረጋል አለቃ? ደሞ ልብሱ እንዴት ነው ያማረብሽ እባክሽ። ምንም ማድረግ አይቻልም። ተጣጣሙ ማጠብ ላይ ጎበዝ ነሽ ማለት ነው። ፀሐይ ግን አላ ለዚህ ነው እኮ ለሴት አይሆንም ይሄ ስራ ያልኩሽ። ፀሐዋ በጣም ነው የምታቃጥለው። እኛ እንግዲህ እንደዚህ እየተቃጠልን ነው የምንለው። ችግር የለውም ኧረ ለምደዋለሁ። ግን ለምን ጫማን አላጠዳለን? በዛውም ለምዳለሁ። ኧረ አይሆንም። ፀሐይ እንዳይመታሽ ጠጋ በል ውስጥ ላጥዳለን ልንመድ ና አሁን ማለት ቁጭ በይ ና በእናትህ ብርኪ ነው አሁን ልጠርጊ እግዚአብሔር እንዴ አንቺ ከዚህ በፊት ሞክረሽ ታውቂያለሽ እንዴ? አመሰግናለሁ። ጽንዬ ወይ አንተ ሙሉ ቀን ውለክ ማትሰራውን 200 ብር እኔ ባንድ ጫማ ነው የሰራሁት። ኧረ እና ቡና ቻልና። ኧረ እባክህ ሊበላ እንዴ ቀልደኛ። መጀመሪያ ምግባችን እንብላ። እሺ አመሰግናለሁ ብሩኬ። እሺ እንዴ ብሩኬ አበላም እንዴ? ኧረ ና ተነሽ ብላ። በቃ ጽንዬ ቡና እንጠጣ። አይ ቤት እንሂድና ቆንጆ ቡና ተላልካለሁ። ኧረ ምን በወጣሽ ፀሐይ ሲመታሽ ብለሽ እዛ ደግሞ ሄደሽ ሌላ ፍጋት። እዚሁ እንጠጣለን። ባይሆን ምን እዚሁ አፊ ልትለኝ ነው? ኧረ እንደዛ አይደለም። ለሌላ ጊዜው ቤት አፍልተሽ ይዘሽ ትመጫለሽ። አለምዬ እኮ ስላልጠጣች ነው። እዛ አፍልተን እንጠጣለን። በዛውም አረፍ እንላለን። ደክሞሻል አጽም? እውነቱን ንገሪኝ፣ ደክሞሻል? ፊትሽ ያስታውቃል። እውነት ለመናገር ፀሐይዋ ትንሽ ታደክማለች፣ ግን ትንሽ አረፍ እንበል። አለምዬንም ቡና እንጠጣለን። እሺ ግን አንድ ነገር እሺ በይኝ በእናትሽ ጽናት። ምንድነው ብሩኬ? ሳልሰማው እሺ የምታስብለኝ? ከዚህ በኋላ እዚህ አትምጪ። ላንቺ አይሆንም። አየሽዋ በአንድ የጠቆርሽ። እሱማ እመጣለሁ አልቀርም። ደግሞ ትንሽ እስክለምደው ነው እንጂ ካንተ በላይ እንደምሰራ እርግጠኛ ነኝ። እሺ በይኝና አሁን ስራ እንፈልግ። ተነሽ። ሲጀመር አለምዬ ቡና መጠጣት አለባት። ሲቀጥል ደግሞ እየመጣሁ እሰራለሁ። ምን ነው ሻ? እሺ ተረጋጊ። አሁን ፀሐዩ ሲቀቅልሽ በራስሽ ጉዳይ ፍቃድ የለ። አሁን ማዘርጋል እንጂ ፈላው እቺን ነገር ጨርሳት።
እንዴት አደርሽ ዲና? እንዴት አደርክ? ቁጭ በል። ይቅርታሽ አረፈርኩኝ መሰለኝ። ታክሲ ተዘጋግቶብኝ ነው። አይደገም። ኧረ ችግር የለም። እኔም ገና ነው መሰለኝ። ሰፈርህን የት ነበር ያልከኝ? የኔ አራብሳ ነው ሰፈሬ። ከዚህ አንድ ታክሲ ነው፣ ብዙም አይርቅም። ያው ታክሲ ቶሎ ቶሎ አይመጣም እንጂ ሰፈሩማ በጣም ቅርብ ነው። እሺ በቃ ቁርስ ምን ይምጣልህ? አረ በጭራሽ፣ እኔ አሁን በልቼ ነው የመጣሁት። ባይሆን አንቺ ካልበላሽ መብላት ትችያለሽ። እኔ እንኳን ትንሽ ቆያለሁ። በጠዋት መብላት አልለመድኩም። ጥሩ ልምድ ነው፣ ሁሉም ሰው ይልመድበት ባይ ነኝ። ደግሞ በርዕሰ አንኳኳ እየሰማሁሽ ነበር። ጊታር ጥሩ ትጫወቻለሽ። አይ አልችልም በሚባል ደረጃ ነው፣ ብዙም ጎበዝ አይደለሁ። አረ በጣም ከበቂ በላይ ነው። ያን ያህል እኮ እኔም አልችልም። ግን አሁን ምን እናደርጋለን መሰለሽ? አንቺ ትጫወችልኛለሽ። የኔ ልጅ ደከመኝ፣ ትንሽ ልረፍ። ምን ነው ማዘር አመሙት እንዴ? ሐኪም ቤት ልወስዶት? አረ በጭራሽ አይደለም። ትንሽ ተቀምጬ ስለዋልኩ ነው መሰለኝ። ትንሽ ውጋት ነገር ነው ያመመኝ። አይ እሱ እንኳን ከሆነ ቀላል ነው። በባልዚን ቀስ አድርጌ አፍታታለታለሁ። አንተን የሰጠ ፈጣሪ ምን ይሳነዋል? እድሜ ይስጥህ። አሜን ማዘር። እንዴት ያለ ቅን ልብ ነው ግን ያለ! ምን ያህል ደግነት ነው! ስንት ነገር ይሆንክልኝ ሳያንስ አሁን ደግሞ መተህ እግሬን ታሻለህ። አይዞን ማዘር፣ እኔ እኮ ምንም አላደረኩም። ደግሞ ላያስችል አይሰጥም አይደል የሚባለው? ጠንካራ ነው። ጽኑ እንደዚህ ሆና ካየችሁት ይደብራታል። ብሩኬ ያንን ገገማ ተገላገልኩት ስል አሁን ደግሞ አንተ ተጨመርክ። ይሁን እስኪ ለሁለት እናቴን በእንክብካቤ ገደላችሁብኝ። አቤት አቤት ወሬኛ! አርፈሽ ቡናሽን አታፈይ። ቦምብ የሆነ ቡና ነው አፍልቼ ማጠጣችሁ። እማዬ ምን ሆነሽ ነው የምታለቅሽው? አመመሽ እንዴ እናቴ? ኧረ አላመመኝም የኔ ልጅ። እማዬ አትዋሺ፣ አሞሻል። ይኸው ፊትሽ ያስታውቃል እኮ። ትንሽ ሆስፒታል እንሂድ በእናትሽ እናቴ። ልጄ ሞች አላመመኝም። እንደው ዝም ብዬ እግዚአብሔር ቸርነት እኮ እየገረመኝ ነው። እማዬ ዋሸሽኝ አይደለማ? ልጄ ሞች ብዬ የኔ ጽናት በፍጹም አላመመኝም። ብሩኬም እግሬን አሻልኝ ትንሽ ፈታ ብሎልኛል። በጣም ደህና ነኝ፣ አታስቢ። እና እማዬ አስደነገጥሽኝ እኮ። ፊትሽ ሁላ ባንዴ ተቀያየረ። በስመ አብ። አይዞሽ ጽኑዬ፣ ይመስለኛል እኔም ሳሻቸው ሳላሰማቸው አይቀርም። እሱም ይሆናል። ይቅርታ የኔ ልጅ፣ አሁን ቡናውን ቶሎ ቶሎ አፊው። ብሩኬም ስራ እንዳይረፍድበት ጠጥቶ ይሄድ አይሻልም? በጣም ከማስበው በላይ ነው ያሳየሽ። ማለት ወደድከው? አዎ
በጣም ከምታስቢው በላይ። እኔ እኮ ጭራሽ ምትነኪም አልመሰለኝም ነበር ጊታር። ኧረ ተው ኢዮብ፣ ሙድ አትያዝብኝ። እንደዚህ እንኳን የሚካበድልኝ ልጅ አይደለሁም። ስለዚህ ምን? ከዚህ በላይ ምን ትፈልጊያለሽ? ጥፋቶቼ እንድነግረኝ ነው የምፈልገው። እሺ ኢዮቤ፣ ጥሩ እንዳልሰራ ውስጥ ያውቀዋል። ያው በእርግጥ አሉ ክፍተቶች፣ ግን እኔ ያደነኩት ኮንፊደንስሽን ነው። ያው ሙሉ ለሙሉ ቆንጆ ነው ማለት አይደለም። አመሰግናለሁ። አይ ቲንክ ወደ መስመር እየመጣህ ነው። ስለዚህ ምን? ማስታወሻ መያዝ ሳይኖርብኝ የቀረ እንዴ? የምን ማስታወሻ ደብተር ነው? እየቀለድሽብኝ አይደለማ? አረ በጭራሽ። ምን ያስቀልደኛል? እሺ እኔ እንደዚሁ ላሳይሽና ጥፋትሽ ምኑ ጋር እንደሆነ ታሳየኛለሽ። ይሻላል። ጥሩ ሀሳብ ነው። እስካገኝሽ ቾዬ እንሊገባሽ ብዬ አምነሽ ብትመጪ ያልኩ ናፍቄ የቻልኩኝ ስትሸሽኝ አጥፍተሽ ተከትዬ ባክፈሽ ምን ሊጠቅምሽ ለማለፍ ያችን ቀን ሊደገም ቀን በቀን ምን ሊጠቅምሽ አመሰግናለሁ ጽኑዬ፣ በጣም ቆንጆ ቡና ነበረ። እጅሽን አይቆርጥም። አሜን ብሩኬ። ግን ሳስበው የሆነ ትልቅ ሰውዬ ኪስ ውስጥ ረስተሃል። ለምን እንደዚህ አልሽ? የምትናገራቸው አማርኛዎች ናቸው። አሁን እጅሽን አይቆርጥም ማለት ምን ማለት ነው? ሌላ ጊዜ እነግርሻለሁ። አሁን ስራ ልግባ ነኝ እኮ። ጠብቀኛ፣ እቃውን ላነሳሳና አብረን እንሄዳለን። አንቺ ትንሽ እረፍት አድርጊ። ቅድም ትንሽ ራሴን አመመኝ ስትይ አልነበረ? እረፍት ያስፈልግሻል። ባይሆን ማታ ማዘር ልጠይቃቸው እመጣለሁ። ካልክ ምን ይደረጋል? እሺ በቃ መልካም ቀን። እሺ ማዘር፣ አይዞህ እንግዲህ። እሺ በቃ እኔ ልጅ ማዘሯ የኔ በሩን አይን አይኑ ነው የምታየው። ደስ የምትል እናት አለች። በጣም እድለኛ ነህ። አዎ በጣም እድለኛ ነኝ። ደግሞ መልካም ቀን ይሁንልሽ። እሺ ነገ ከዚህ የበለጠ እንደምትጫወች ተስፋ አደርጋለሁ። ጊዜን ስለሰጠኝ አመሰግናለሁ። መልካም ቀን። ምንም አይደለኝ ቆንጆ። ሄሎ የኔ ቆንጆ። ወይ ደህና ነህ? አለሁ ደህና ነኝ። አዎ እባክህ ማታ ስላልቻልኩ ነው እና በጣም ይቅርታ። ዛሬ ማታ ግን እንገናኛለን አይደል የኔ አባት? ዛሬ ምንም እንዳታስብ፣ የፈለግከው ይደረግልሃል። አንተ ብቻ ጸባይ ይኑር። በቃ ፏ ብዬ ነው የምመጣው። አጭር ቀሚሴ ምናምን ለብሼ። ኧረ በጭራሽ አብረን ነው የምናድረው። እሺ የኔ አባት? እሺ በቃ ደውልልኝ። ባይ። ኧረ ተደጋግፎ መተኛት። መጣሽልኝ የኔ ውሻ። ዛሬ ጥሩ የእናትና የልጅ ጊዜ እያሳለፋችሁ ነው። ሲተደረገብኝ አይደለም? አንተ
ምንድነው የሚሸተኝ? አንተ የት ነበርክ? ኡፍ ጀመረሽ ደግሞ ልትጨቃጨቂ። ምን አባሽ ሸተትኩሽ? አለምዬ ተናገሪ። ምንም አልሸተተሽም? ሸቶኛል፣ ግን ምንም መጥፎ ነገር አይደለም የሸተተኝ። ጥሩ ጥሩ ነው የምትሸተው። መቼም ፐርፊውም ቤት ነው ስራ የጀመርኩት አትለኝም አይደል? ተይ አንቺ ልጅ ተይ ጽኑ። ልጁ ይረፍበት። ስራ እኮ ነው ብሎ የሚመጣው። ስራ ነው ያልሽው? አለምዬ ይኸውልሽ እራሱ አምኗል እኮ። እኔ መቼ ወንድሜ ጸባይ ጠፋኝ። ይኸውልሽ ልጅ ጽናት የሆነች ቆንጅዬ ልጅ አለች። እሷን ዘፈን ሳሰራ ነው የእሷ ጠረን ሳይሆን አይቀርም የሚሸትሽ አይደል? ዘፈን ማለማመድ ሌላስ ነገር አታለማመዳትም? ልጅየው አንቺ ደግሞ ምን አባሽ ነው የምታወሪው? እኔ የምለው ከመቼ ጀምሮ ነው እንደዚህ ያለ ወሬ ጀመርሽው? ልፊ ብሎሽ ነው እንጂ እማዬ፣ ልጅቷ እኮ ከተበላሸሽ ቆየች። የት እንደምትውልማ ማጣራት ሳይኖርብን አይቀርም። እኔ እንደውም ማንም ሰው መጥቶ ቢያሸተኝ እናቴ ነው የምለው። ይልቁኑ አንተ የት እንደምትውል መጣራት አለበት። ደግሞ ሸወርሽኝ አይደለ የኔ ውሻ? ላምጣትና ላስተዋውቅሽ ብለኸኝ ገብተተኛ አይደል? አለች እኮ አሁን ሰፈር ናት፣ ግን ላስገባሽ ስላት ፈራች። እሷ ዝም ብላ ስለምትዘፍን ሰው ረብሻለሁ ብላ ትሳቀቃለች። ብታያት እኮ ለ5 ደቂቃ ሳትዘፍን አትውልም። ይቺን ደግሞ መጠጥ ያለ ሰይጣን የተጠናወታት እባክህ። የኔ ናት። ስርዓትሽን ያዥ እሺ? እንዳትናገሪያት አመዳ። ለማንም አመዳ ምን ሰደብከኝ? እሺ ጽኑ፣ አንቺ ጽኑ ነይ እንጂ የኔ አመዳ። አየሃት አይደል? እሷ እኮ ባንተ ፈጽሞ መጨከን አትችልም። አየህ እንዴት እንደከፋት። እማዬ ደግሞ አሁን ይቺን ተናግሪያት ቀኑ ሙሉ ዛግታኝ ነው የምትውለው። ሄሎ ስሚ አንቺ ልጅ። ኧረ እኔ ምንም ደስ የማይል ስሜት ውስጥ ነው ያለሁት። ምንድነው እንዴ? ምንድነው? ምን ተፈጠረ? ሲመጣ ሲነካኝ ሳየው በቃ ሁሉ ነገሩ ደስ ይላል። ወይኔ ጓደኛዬ ወደሽዋል። በቃ እንዴ አምነሽ ተቀበይ። አይመስለኝም፣ ግን ደስ የሚል ልጅ ነው ማለት ያው የሚጠላ አይነት ወንድ አይደለም። በቃ ጉድ ሆነሻላ እንዴ። በጣም ይገርማል። ምን ነው የሚገርመው? አንቺ ደግሞ አንቺንም ፍቅር ሊይዝሽ ነው። በጣም ያሳዝናል ጓደኛዬ። ስንቱን ሀብታምና ሸበላ እንዳላተራመሽ አሁን በራስሽ ጥበቃ ፍቅር ትወድቂያለሽ። ዋው በጣም ነው የሚገርመው። ስነ ስርዓት የተከበረ ሙያ አለው። በዛ ላይ ደግሞ ቆንጆ ድምፅ አለው። ከዚህ በኋላ ጥበቃ እንዳትዩ እንዴ። ቆይ ተቆጣሽኝ ባልሆነ አንቺ። እባክሽ እንደዛ አይደለም። በቃ ነው። ወንዶች ምንም ቢሉሽ እንዳታምኝ። ለትዬ ሞት ለኔ አሁን ያለሁበት ላይ ምክንያት የሆኑኝ ወንዶች ናቸው። አሁን አድገሻል። የእናትሽና የኔን ነፍስ እንዳታሳዝኝ ቃል ግቢልኝ።
የኔ ቆንጆ ደህና ነሽ? እሺ አንበሳው፣ አካውንት ልኬልሃለሁ። የምልህን ብር ታስገባለህ። እናቱ ማንኝ ብለሽ ነው የምታስቢው? ምንም የተለየ ነገር እኮ አላደረግሽም። ያንተ ሀሳብማ ማድረግ ነበር፣ እኔ ቀድሜ ነው እንጂ። አንቺ የውሻ ልጅ ምን አባሽ ነው ያደረግሽ? ሰውዬ የመጀመሪያ ነው እንዴ? ገና እኮ ምንም ሳትጀምረው ነው ራስን የሳትከው። የሆነ ነገር ማድረግሽኛል። አስገባ፣ ካልሆነ ቴሌግራም ላይ እርቃንን ስትለፋደል የነበረውን ቪዲዮ ልክልሃል። ከልጅና ከሚስት ጋር ትዝናናበታለህ። የውሻ ልጅ